የኢትዮጵያዊ ወንድሜ ነብስ ላይ ተደራደሩ በነብሱ ተደራደሩ ይሄ እኮ እብደት እኮ ነው እኔ በህይወት ዘመኔ ኢትዮጵያዊነት እንዲሲወርቅ አይቻላል ወንጀለኛን ለፍርድ ይቀርባል ትግላችን ይቀጥላል ኦሮሞ ተሰናሙሉ ታዲያ ተታኩሳት ተገጥሞ ኦሮሞ ምናምን ተረጋጉ እኛ ጎበዝ እኔ በጣም ይገርመኛል ኦሮሞ እያለ ነው ለሞኑ ኦሮሞ በዚህ 100 አመት ውስጥ አማራን አርዷል በ58 አመት የትግሬ ግዛት ጊዜ አንድ ኦሮሞ አማራ ሲያርዳ አይተታካል በአርባጉጉ ጊዜም ያደራጁት ያው ዘረኛው ኦሮሞ ይሁን እንጂ በብዛት የሚመራው በኤርትራና በትግሬ ነው ተመርቶ ያው ሁሉ አማራ ይታረደው ዛሬ ሸኔ ማለት ኦሮሞ ነው ወይ አይደለም ጥቂት ኦሮሞ ሊኖሩ ይችላሉ መለስ ዜናዊና ጌታቸው አሰፋ የዛሬ 40 አመት በድርቅ ምክንያት ሄዶ የሰፈረን ትግሬ ኦሮምኛ ተናጋሪ ያስታጠቁት አይደለ ይገደላል ዝም ብላችሁ ኦሮሞ ያድርግ ኦሮሞ አይደለም ወይ 28 አመት ሙሉ መቆነጡ ላይ ዋተን ተልጥሎ እኔ ጓደኞች እኮ እስካሁን አይወልዱም ባይሶይ አብሮኝ ኮሌጅ የተማሩ ልጆች የማይወልዳል ኃይሉ የሚባል ነው እንደውም ወልዶ አይቸው ገርሞኛል አንዴ መጡ የሚያውቀው አለ አሁን ሶስቱ አይወልዱ ወሃን ተልጥረውባቸው አይወልዱ ስለዚህ ኦሮሞች እንዲብላችሁ አትበሉ እናንተ እኛ ይሄን ሁለቱን ትልቅ ስራ አቀራርቦ ጠላቱን ለይቶ ወደፊት እንዲጓዝ ማድረግ እንዲገዳደል አንሰብክም ምክንያቱም በቁጥር ብዙ ነው ኦሮሞና አማራ በቁጥር ብዙ ሆነ ህዝብ አበላልተን አገሪቷን መጣልም የለብን ወንጀለኛን ለፍርድ ይቀርባል ትግላችን ይቀጥላል ኦሮሞ ተሰናሙሉ ታዲያ ተታኩሳት ተገጥሞ ኦሮሞ ምናምን በቃ ኦሮሞ ናችሁ ምናምን ይሄ ይቅር ኦሮሞ ላይ ነው የሚነገደው ዛሬ አዲስ አበባ ውስጥ በባዶ እግሩ እየሄደ አካም የሚለው ጸጉሩን አሳድጎ ብትጠይቀው ዛሬ ቢሊዮነር ነን የሚለው ቦሌ መዳጋለን ሰራ ነው ምናምን እያሉ የሚያላግጡብን መሬቱን በ3 ብር ከ50 ኦዴድ የሚባለው ኦሮምኛ ተናጋሪ ትግሬ ልክ አማርኛ ተናጋሪ ትግሬ ባዲን የቀለደበት ህዝብ ስለዚህ ወደ ህዝብ አትሂዱ ህዝብ ግደል አይልም እንኳን ሌላ ፖለቲከኞች ግደሉ አይሉ ዘረኞች አሉ ጥንቦች አሉ በቃ አማራን እንዲ አንድ ሚሊዮን ብር በላይ ይሰራሉ እውነቴን እናውን ምልክ በእርዳታ ስም በነፊት ያረጋሉ ጆከርኛን ሲሰድበን ያማራ ልጆች ብር ይሰጡታል ሙባረክም ደግሞ ፋኖ እንዲ ነው ምናምን ሲል ኦሮሞ ልጆች ይሰጡታል በመሰዳደብ የከበሩ ሰዎች ናቸው አሁን ሜን አጀንዳ እሳት ያረጉት ሙባረክ ኦሮሞ ነው ይወክል ሙባረክ ይወልክ ኦሮሞ ልጆች ሲታገቱ ለምን አንተ ጋር ይመጣል በቃ የሆነ ሰው ሲታገት በቲክቶክ ላይቭ ሲመጡ ለምን አንተ ዳኛ ትሆናለህ ማን ወከለው ሙባረክ ማን ወከለው ማንስ በሰው ልጅ ነፍስ በአንድ ሰው ምስኪንዬ ሰው ልጅ ነፍስ ገንዘብ ተደራዳሪ ማን አረገው ማን ፈቀደለት አብዲጌታቸው አንተ ሀገር ቤት ነው የምትኖረው የኢትዮጵያ መንግስት ካለ አብዲጌታቸው ለዛሬ ስራ መጠየቅ አለበት በሰው ልጅ ነፍስ ተደራድረሃል የሰው ልጅ ታግቶ በነፍሱ ተደራድረሃል ይሄ ትልቅ ወንጀል ነው ኃጢያትም ነው ኢሰባዊ ነው አለቀ ልክ ይሄ ነገር ቲክቶክ 20,000 ሰው ያየ ኦሮሞ አማራ እንዲያረገ ምናምን የማህበረሰብ ጉዳይ አይደለም የግለሰቦች ጥል ነው ሁለት ግለሰቦች ይጣላሉ በቃ አለቀ ቢገዳደሉ እንኳን ማለት ነው የነሱ ነው እንጂ ማህበረሰባችን ችግር አይደለም ስለዚህ እኔ አሁንም ምለው ይሄን ነገር እንዲገኑ ቲክቶክ አጀንዳ ከመሆኑ በፊት በውስጥ ማለቅ የሚችል ነበር በውስጥ ማለቅ የሚችለውን ነገር ጭራሽ በኢትዮጵያዊ ወንድሜ ነብስ ላይ ተደራደሩ በነብሱ ተደራደሩ ይሄ እኮ እብደት እኮ ነው እኔ በህይወት ዘመኔ ኢትዮጵያዊነት እንዲሲወርቅ አይቻላል ስለዚህ ሙባረክ እዛ ውስጥ ያላችሁ እዚህ ቨርጂኒያ ያለው ደግሞ ማርቆስ የሚባለው ነው ወኮ ጊፍተሩ ሌብል 39 ምንም አይቷላክ እንዴ ቨርጂኒያ እየኖረ የሚያረግ ቨርጂኒያ እየኖረ ካሳ ያስፈልገናል ምናምን ሲል የነበረው የሙባረክ ቀኝ እጅ ካሻፕና ዘይን እርዳታ ሲሰበሰብ ሙባረክ በሱ ነው
የሚያሰበስበው ሙባረክ ላስት ይር በቤካ $108,000 አሜሪካ ሴቭ ያደረገ የዳዎች አባት የሚባለው ሌባ ማለት ነው ኦሮሞ ሲቸገር እሱ ገንዘብ እየሰራ ነው በወገኔ ሞት መቸገር መራብ ሙባረክ ሙሰማ ቢዝነስ ነው ለሱ ኢዝ አ ቢዝነስ ሙባረክ ሙሰማ ማለት ማፊያ ሳውዲ ያሉትን ልጆች የሚያስተጋግተው የሚያስገዳድለው ጦርነት የሚያስነሳው ገንዘብ እየላከ ሙባረክ ሙሰማ አደገኛ ሰው ነው እውነቴን ነው የምላችሁ አደገኛ ሰው ነው የዛሬው ነገር በአጭር መቅረት የሚችለው ሙባረክ ነው ለዚህ ያበቃው በሰው ልጅ ነፍስ መደራደርን ቲክቶክ ላይ ያሳየን ሙባረክ ሙሰማና ጀሌዎቹ ናቸው ሙሰማ የሆነ ነገር ኦሮሞ ህዝብ ሲሆን ማን አረገ ሙባረክ እኮ ስልጤ ነው ስልጤ እኮ ነው ሲያይጅበት ሙባረክ ሙሰማ ግን ኦሮሞ ነው ስልጤ ነው ወንድሙ እኮ ስልጤኛ የሚያወራ እኮ ስልጤ ነኝ እና እህቱ እኮ አለች እኮ ግብጽ ውስጥ ስልጤ ናቸው እኮ ጅማ ውስጥ ያለው ኦሮሞ ነው ብሎ ለመምጣት በዚያ ምስኪን ህዝብ ኦሮሞ ረዳለው እኮ ብሎ እኮ እኛን እኮ በአጥንታችን ያስቀረን ልጅ እኮ ነው የሱ እኮ ገንዘብ ያዥ እኮ $108,000 ሙባረክ በሱ ጋር ብቻ ያስቀመጠ እኮ ማርቆስ የሚባለው ነው ኖ ቤካ የሚባል ቤካ ሲራጅ የሚባል ልጅ ቤካ የሚባል አለ አጋርታቸው እነዚህ $108,000 እንዴት ነው አንድ ጌመር እርዳታ የሚሰራ የወሎ ህዝብ ተራበ የወለጋ ህዝብ ተራበ እያለ እየሰበሰበ $108,000 አካውንት ውስጥ የነበረ ነው በእርዳታ ስም እየዘረፈው ሌላ ምንም ኢንቴንሽን የለውም ሀቢባ ገንዘብ ተሰራ ሞት አልገባም እንዴ 5 ሰዓት ሰሩ እኮ ዛሬ 5 ሰዓት ሀቢባ ቤት ነበር 5 ሰዓት ሙባረክ ጋር ሆነ ተከፋፍለው ማለት ነው ስለዚህ ሀቢባና ብርጅስቶን መሰረት የምትባይ ለአማራ ልጅ አዝናችሁ በኢትዮጵያዊነቱ ተቆርቆራችሁ ሳይሆን እናንተ ብር ለመሰብሰብ ኪሳችሁን ለማድረግ ሙባረክ ሙሰማ የምትባል ሰውዬ አንተ ዱባይ እንዳለ ደርሰንበታል ስለዚህ እያንዳንድሽ ፔፐር ይዘሽ ለዱባይ መንግስት ብቻ ማሳወቅ ነው ወንጀለኛ ነው ሰው አገሳግቷል ብላችሁ ፎቶ የልጁ ካስፈለገ ሰጣችኋለሁ የራሱንም ሸት ስክሪን አስደርገናል ውሳዱና ለዱባይ መንግስት አስረክቡ ይያዝና ይጠየቅ በዚህ በኋላ እዚህ ጋር ጭንቅላቱ ውስጥ ደም ፈሶስ ከሆነ ልጁ ዘግኗል ብርጃይት ፎቶ ሞጣን አታክ እንዳያደርጉት ነው እንጂ ማውጣት ይቻላል በአረብ ሀገር የሚደረገው ወንጀል በቅድሚያ በግንባር በፊት አውራሪነት ምትወሩት እናንተ ናችሁ ይሄንን እግዚአብሔር ይፍረድባችሁ ልጁን ለህክምና ብታደርሱት ቢያንስ እንደው ህይወቱ ከስጋው ስትለይ ምን አለ አንዲት ደቂቃ እንኳን አርፎ ቢሞት ይሄ ወጣት ልጅ ነው ለዚህ አንድ ሰው ሲናገር አልሰማም ገንዘብ ላይ ነው ፎከስ ያደረጉት ደም ላይ የደም ነጋዴዎች ናቸው ፊቱ ዘግኗል ደም ፈሶ ይችላል ቪዲዮ ማሳየት ይችላል አንደኛው ስልኬን እምቢ ብሎ ነው እንጂ ሲደበድቡት ፊቱ እንዴት እንደበለዘ እንዴት እንደተመታ በልዟል እኔ ፎቶ ቀርጫው ብቻለሁ ምክንያቱም እዚህ ጋር ይዘጉበታ አንደኛ ልጁ አይተርፍም አቡ ደም ፈሷል ሞታ አቡ ፋኖ ላልሽው ብር አንከፍልም ወንድማችን ይልቀቁ ውሸት ነው ለምንድነው የኛ አማራዎች በስደት ላይ ያያለን ለምንድነው የሚያዘው ለምንድንስ እንደዚህ ታደርጋላችሁ ተናገር ቢኒ 19 አቁም ለምን ተደራደረ እኮ እኔ እኮ አሁን እሱ አይደለም ለነሱ ሲደራደሩ ለምን ተቀመጠ ማፊያ ቀጣይ ጨረሻ በተሮ አጥፍራያለን ማጋለጥ ነው እና ቁጭ ብሏል ነው እኔ እነሱ ሲደራደሩ ሀቢባ ስታደራደር ገንዘብ ሳብሳቢዋ ሀቢባ ስታደረ ነፍስ በሰው እጅ ተይዞ እኔ አሳክማለሁ እኔ እንዲያረጋለሁ እያለች እየተለሳለሰች ገንዘብ ሰብስቤ ያሳክማለሁ እያለች ይሄ ነውር ነው ሌሎቹም እንደው ለህግ ቦታ አይቀርቡ ስትላል ነበር እንዴ ህግ ያዛቸው ወደ ህግ ወደ ፖሊስ ስትል የነበረ ሴትዮ ዛሬ የኛ ልጅ ተይዞ እኔ ለሊቱን ሳይነ ያደርኩት ቪዲዮም አለ ምንም እንዳልተነኩ 50,000 ድርሃም እንደጠየቁ ነው የሰማው ዛሬ ደግሞ ልጃችንን ተኛ በስሎጋ ከሞት ይቆጠራል የዱባይ ጨርቅ ነጋዴዎች እንዲሁም ደግሞ ሳውዲ አረቢያ ውስጥ ያሉ ቂጣቸውን የጣሉ ድርጆች ናቸው ልጁን ያገቱትም ከ20 በላይ ወንጀለኞች አብረውታል እኔ ከነጎዶ ያ ነገ ስራ ዝግ ነው በሚኖርበት ሀገር በአረብኛም በሚችለው ቋንቋ እያንዳንዱ ኤምባሲ ወረቀት አስገባለሁ በዚህ ማንንም ሰው እንዳትቃወሙኝ እንዳትናገሩ ወገኖቼ እየተገደሉ እየታረዱ ግፉ በቂ ነው መከራው በቂ ነው ዛሬ አላየናችሁም የኦሮሞ ልጆች ለምን ወጣችሁ ነው አላላችሁም እስከዛሬው አይበቃም ነበር እስከዛሬው እኔ ወለየው ነኝ ኦሮሞ አይደለም አማራም አይደለም ወለየው ነኝ ሲልኮ ወላሂ ገለሃለሁ ያለው
ያንን ዝማል አልተናገረም ያማራል ዛሬ ይሄ ልጅ እንደ ቲማቲም አፍርጠው ልጁ ዘጉኗል ፊቱ ሁሉ ከለሩ ሁሉ ተቀይሯል ምን አርጌው ነው አንተ ከስር ታብታብ ብቻ ነው የምታቀው ብሎኛል ምን አርጎይ ነው ጎን ለጎን ነው ምን ሰራው ብሎ ጠያቄ ሳነሳ ጥያቄውን አልመለሱለትም በግድ ወግቻለሁ በል ብቻ ተብሎ የተደበደበው ይሄ ሁሉ ፊቱ የዘጎነው ያማራ ልጅ ነው ሌሎቻችሁ ኦሮሞች አንቺም ጃል ሌልቲ አንድ ቪዲዮ ሰሪ አላየውሽም አሁን ለምን እንደመጣሽ ሐሳብሽን ቀጥሉ ሐሳባችሁን ጨርሻለሁ